ፍጥረታትን ስመለከት የእግዚአብሔር ምሕረት ይታየኛል። ምሕረቱ የበዛልኝ ነኝ። ማንም ሊሰጥ የማይችለውን ትልቅ ስጦታ የሰጠን እግዚአብሔር ነው። የሚወደውን ልጁን ሰጠን። ብዙ ጊዜ እንደ ለምደነው ኖርማል እናደርገዋለን። የክርስቶስ ስም ግን የሚለመድ አይደለም። የእግዚአብሔር ምሕረት የሚለመድ አይደለም። መልመድ የለብንም። ሁል ጊዜ እንደ አዲስ ውስጣችንን እያደስን፣ ንግግራችንን እያስተካከልን፣ መንፈሳችንን እያደስን በመንፈስ ቅዱስ ሆነን የእግዚአብሔርን ስም መባረክ አለብን። በክርስቶስ የሚያምን ሰው ሁሉን የመሻገር ኃይል አለው። በልጁ በኩል ብዙ ነገር ይገኛል። ሕይወት ይገኛል፣ ደስታ ይገኛል፣ ሰላም ይገኛል። ሰው በእምነት አይከፋፈልም። ክርስቶስ ግን እንዲሁ ለሚወዱት ሰዎች የተሰጠ ስጦታ ስለሆነ፣ ለሰው ልጅ ሁሉ የተሰጠ ስጦታ ስለሆነ፣ ስለዚህ የሰው ልጅ በእግዚአብሔር ዘንድ የተወደደ ነው። ክርስቶስም በዛ ፍቅር ወዶናል። ስለተወደድን ነው በሃይማኖት አይደለም መከፋፈል ያለብን። ስለዚህ ክርስቶስ ሃይማኖትን አላስቀመጠም፣ ፍቅሩን ነው ያስቀመጠልን። ስለዚህ ሁሉም በያለንበት ሁል ጊዜ በጌታ ደስ ይበላል። ምሕረት ስለሚደረግልን፣ ምሕረት ስለበዛልን ሁል ጊዜ በጌታ ደስ ይበላል። ፍጥረታት ሁሉ ያመሰግኑታል፣ ይታዘዙታል። ሁሉም ቅርጽ ይይዙለታል። እሱ እንደወደደው ይታዘዛሉ። አንዴ አዟቸዋል፣ ያዘዘውን ትእዛዙን አንዴ ሁሉም ቀን ፍጥረታት ሁሉም የሚታዘዝለትን አምላክ መታዘዝ አለብን። እኛም በወደድን ልክ እሱን መውደድ፣ ሌሎቹን መውደድ አለብን። ዓለምን ጥለን እንሄዳለን። ይሄ ምድር የሚታየውን ሁሉ ስፍራ የኛ አይደለም። የምንኖረው ከአንዲት አካባቢ አንዲት በተገደበች ቦታ ላይ ነው። የምንወድቅበት ምድር ደግሞ ትንጥዬ የተቆፈረች ጉድጓድ ናት። ግን የምንሄደው ወደ ሰማይ ነው። ሕይወታችን ፍጥረታቱ